በገንዘብሽ ግን አትመኪ። በጉልበታችን ግን አንመካ። በዝናችን ግን አንመካ። የሚመካ ማን ይመካ? ስለዚህ ዓለማዊነት ማለት ከእግዚአብሔር ርቆ በራስ ፍላጎትና በዓለም መሻት መጓዝ ማለት ነው። ዓለማዊነት የብዙ ወጣቶች መሰረታዊ ችግሮቻችን እነዚህ ናቸው። ዓለማዊነት። ይሄ ብቻ አይደለም። እንደምታረጉ ከሆነ ዓለምን የምትመኙት ከሆነ ከአባት አይደለም የእግዚአብሔር ልጆች አይደላችሁ እያለ ከዛ ማንም ዓለምን ቢወድ አለ ሐዋርያው አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 15-17 ያለውን እያነበብኩ ያለው ማንም ዓለምን ቢወድ አለ የአባት ፍቅር በእርሱ ውስጥ የለም ይላል። አይገርም? አራት ነጥብ ያደርጋሉት። ዓለምን የምትወድ ከሆነ የእግዚአብሔር ፍቅር አንተ ውስጥ የለም። ምክንያቱም የፈለግከው ዓለምን ነው። ዓለምን ናቃት። ስራ ትጋ፣ ግን አትጎምጅ። ሁሌ ልመናህ፣ ሁሌ ጸሎትህ ስጋዊ ነገር አይሁን። እንኳንም እኛ ውዳሴ ማርያምን አልጻፍንም። እኛውን የጸሎት መጽሐፍ ጻፉ ምንባል ኖሮ ምን እንደምናስገባ ታውቃላችሁ? እመቤቴ ሆይ የዚህ ወር ዕቁቡን የኛ አርጊ፣ የዚህ ወር ደመወዙን ጭምር አርጊ አደራሽን። የለም ውዳሴ ማርያም ላይ ስለ ጨርቅ አያወራም፣ ስለ ልብስ አያወራም፣ ስለ ደሞዝ አያወራም፣ ስለ ፖዚሽን አያወራም፣ ስለ መልክ አያወራም። ምንም የለም። እንደውም ሰኞ ሲጀምር ጸሎቱ ጌታ ልቡ ያዘነ አዳምን ነፃ ያወጣው ዘንድ ወደደ፣ ቅድስት ሆይ ለምኝልን። ድህነት ነው፣ ነግረነት ነው ይጀምር። ፈቀደ ጊዜ ነው ለሚጀምር በቃ አለቀ። እኛ አሁን የጸሎት መጽሐፍ ጻፉ እንባል ስንት ነገር እንደምንጨምርበት፣ ዕቁቡን ጨምረበታል፣ ሎተሪውን ጨምረበታል። ለምን? የኛ መሻት በሙሉ ስጋዊ ነው። አሁን ኤፍሬም ሶሪያዊ ሞልቶለት ይመስላችኋል? የልብስ የጨርቅ ምናምን የምግብ ችግር ስላልነበረበት ስለናቋት ነው። ጌታችን በወንጌል ነገር እኮ ይሄ መጀመሪያ መንግስቱና ጽድቁን ምን በሉ ፈልጉ፣ ሌላው ነገር ሁሉ ይጨመርላችሁ። የሚጨመር ነገር እኛ እኮ ቡና ቁርስ ላይ እያወራን እግዚአብሔር አረ በቃ መጀመሪያ እራት ቡና ቁርስ አይደለም። እግዚአብሔር ደግሞ አረ እባክሽ ቡና ቁርስ እኮ ምግብ አይሆንም፣ ምግብ የሚሆነው እኮ እራቱ ነው። አረ ትክክል ቢ አረ ምሳውን በትክክል ብላ አይደለም። እኔ ቡና ቁርስ ነው አረ እባክሽ እሱማ ለማንም ይሰጣል። እንኳን ለኛ ላላመንም ሰዎች ይሰጣል እኮ። መጀመሪያ ግን መንግስቱና ጽድቁን ፈልጉ። ብዙ ሰዎች መሰረታዊ ችግራችን ስጋዊ ነገራችን ቢሟላ እንደው ምንም ነገር የሚጎል የማይመስል ሰዎች አሉ። አትሳሳቱ። በዓለማችን አንድ መረጃ ልንገራችሁ። በዓለማችን ከፍተኛ የሆነ ወጣት ኖሮባት ራሳቸውን በማጥፋት የምትቸገራለ እንግሊዝ ናት። በየዓመቱ ከ7000 በላይ ወጣቶች ራሳቸውን እያጠፉ መርዝ ጠጡ ይገላሉ። በጣም የሚገርማቸው ነው። በሙሉ ሀብታም ናቸው። መቼስ እንግሊዝ የምትረዳ ሀገር አለች። ልጆቹም የሀብታም ልጆች ናቸው። የኢኮኖሚ ችግር መቀረፍ አንተን ከሞትና ሞትን ከመመኘት አይታደግም። የሚታደገው በማመን መካት ነው። ይሄን ማወቅ አለባችሁ።